አረቦች በስ ሲሉ ሰምታችኋቸው ታውቃላችሁ? ምን ማለት ነው? በስ ብዙ ትርጉም አላት። የመጀመሪያው ብቻ ለማለት ይሆናል። ለምሳሌ አቢ ሻይ በስ፣ አቢ ሻይ በስ፣ ሻይ ብቻ ፈልጋለሁ ወይንም ሻይ ብቻ ነው የምፈልገው። ሁለተኛ በስ ነገር ግን ለማለትም ትሆናለች። ነገር ግን ለምሳሌ አልጀው ሕሉ በስ ሐር ሽወይ፣ አየሩ ጥሩ ነው ነገር ግን ትንሽ ሞቅ ያለ ነው። ሶስተኛ በስ በቃ ወይንም አቁም ለማለት። ለምሳሌ በስ ኸላስ አቁም ይበቃል፣ በስ ኸላስ አቁም ይበቃል። አራተኛ በስ ይህንን ነገር ባደረኩ ጊዜ ለማለትም ይሆናል። ለምሳሌ በስ ሹፍቱህ ሰለምተ ዐለይህ፣ በስ ሹፍቱህ ባየሁት ጊዜ ሰለምተ ዐለይህ ሰላም አልኩት። ከዚህ በፊት በስ ማለት ምን ማለት እንደሆነ ነበር የምታውቁት? ኮሜንት ላይ ጻፉልኝ። የፕላስ ምልክቱን መንካት እንዳይረሱ።